ሰላም ጤና ይስጥልኝ ውድ ቻናላችን ተከታታዮች እንኳን ወደዚህ ቻናል በሰላም መጣችሁ። ቻናላችንን ከመጀመራችሁ በፊት ይህን ቻናል ላይክ፣ ሰብስክራይብ፣ ኮሜንት እንዲሁም ደግሞ ሁሌም የምንለቃቸው አዳዲስ ቪዲዮ እንዲደርሱ የደውሏን ምልክት እንዲነኩ እንጠይቃለን። ክቡራን አድማጮቻችን ዛሬም ደግሞ በአዳዲስ መረጃዎች ወደ እናንተ ተመልሰን መጥተናል። ስለተጠለፈችው ልጅ ተገዳ ስላለመሆኗ እነዚህ ነጥቦች ማሳያ ናቸው። አንደኛ ልጁን አፍቅራ ቢሆን በደብዳቤ ወይም በስልክ አስቀድማ ትናገር ነበር። ሁለተኛ በዳማስ መኪና ትርኢት አሳይታ መጥፋት አይጠበቅባትም። ሶስተኛ ስለዚህ ግንኙነት ቤተሰቧ በተወሰነ ደረጃ እንኳን መረጃ ይኖራቸው ነበር። አራተኛ ሁለቱ ከተዋደዱ ቢያንስ አብረው የሚሆኑበት ቀን ይጠብቃሉ እንጂ በአንድ ጊዜ የጠለፋ ይዘት ያለው ቲያትር አይሰሩም ነበር። አምስተኛ ልጁም ቢሆን አደጋ ያለው ጉዳይ ውስጥ እስከ መግባት አይደርሰውም ነበር። ስድስተኛ ከዚህ ቀደም ቤተሰቧ ጠይቁ አያውቅም፣ አልከለከሉትም ወይም አልፈቀዱለትም። ይህ ባልሆነ መጥፋት ምን አመጣው? ሰባተኛ ለምንድን ነው ክሱ እንዲነሳለት ለቤተሰቦቹ የጠየቀው? ስምንተኛ ልጅቷ በተሰጠችው የቪዲዮ ምስል ንግግር ላይ የተጣና ከስጋትና ከፍርሃት የመጀመሪያ ደረጃ በመፍትሄ ሐሳብ ጋር የተያያዘ የሚቀመጥ ንግግር ብቻ አድርጓል። ይህም አውቆ እንዳይደረገው እንጂ ከሱ ጋር ሆኖ መጥፋቱ ወይም የጋራ ፍላጎታቸውን አለመግለጿ። ዘጠነኛ የእነሱን ፎቶ ፍቅርን ሳይሆን ገጽታን ለማሳየት ብቻ ታስቦ የተደረገ መሆኑ። አስረኛ ከተዋደዱ አፍላ የፍቅር ግንኙነት ደረጃ ስንት ነገር እያለ በአንድ ጊዜ ወደ ጠለፋ መወንጨፍ ሲታይ ልጅቷ ተገዳ እንጂ ፍቃድ እንዳልሆነ በግልጹ ያስታውቃል። ለማጠቃለል ያህል እውነተኛ ፍቅር ካለ ሁለቱም መካከል ልጅቷ ቢያንስ የስልክ ግንኙነት ከቤተሰቧ ጋር በነፃነት እንድታደርግ በቀጣይ ሊያደርግ የሚችለውን የመፍትሄ ሐሳብ በመወያየት አማራጭ ነበር። ነገር ግን ልጁ ሁሉንም አማራጭ ዘግቶ በሱ ቤት ጉንጭ መሳምና ቪዲዮ መቅረጽ የፍቅር ግንኙነት አድርጎ ይፋ አድርጓል። የሚገርመው ይህ ይበልጥ ጠለፋውን አረጋጋጭ ያደርገዋል። ክቡራን አድማጮቻችን ለሰዓታት ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነዚህ ነበሩ። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ቸር ሰንብቱ።